ሰላም የዲና ፕላስ ቤተሰቦች በአሁኑ ሰዓት በርካታ የሀገራችን ታዋቂ አርቲስቶች፣ ድምፃውያን፣ ተዋናዮችና የሃይማኖት አባቶች በይፋዊ ገጻቸው ላይ መግለጫዎችና ጽሑፎችን በማውጣት ላይ ይገኛሉ። ይህ ዲና ፕላስ ኒውስ ነው። ይህ ትልቅ አጀንዳ የተፈጠረው በአርሲና በአካባቢው የተከሰተውን አሳዛኝ የንጹሃን ዜጎች ህይወት መጥፋት በተመለከተ ነው። ታዋቂ ሰዎች በማህበራዊ ሚዲያ ላይ ያላቸውን ሰፊ ተከታይ መሰረት በማድረግ በተፈጠረው ክስተት ዙሪያ የተሰማቸውን የወቅቱን መረጃዎች በይፋዊ ገጾቻቸው ላይ አጋርተዋል። ዛሬ በዲና ፕላስ ልዩ ዘገባችን ድምፃዊ ያሬድ ነጉና ቡዜማን ያጋሩት ጽሑፍ፣ ተዋናይት ማርያማዊት አባተ የለቀቀችውን መረጃ፣ አርቲስት ሰለሞን ሙሄና መሰረት መብራት ያስተላለፏቸውን ዋና ዋና ነጥቦች እንዲሁም ዘማሪት ሶፊያ ሽባባውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቴዎስ ያወጡትን ይፋዊ መግለጫ ሙሉ ይዘት በቀጥታ ይዘንላችሁ ቀርበናል። የዛሬውን ትኩስ መረጃ በጋራ እንመልከት። ወደ መጀመሪያው የዜና አጀንዳችን ስንሻገር በማህበራዊ ሚዲያ ላይ በወጣቱ ዘንድ ከፍተኛ ተከታይ ያላቸው የኪነ ጥበብ ሰዎች ያወጧቸውን አዳዲስ ጽሑፎች እንመለከታለን። በዘመናዊ የሙዚቃ ስራዎቹ የሚታወቀው ድምፃዊ ያሬድ ነጉ በአርሲ የንጹሃን ኦርቶዶክስ እልቂትን እንደሚቃወም በይፋ ገልጿል። ያሬድ ነጉ በይፋዊ ገጹ ላይ ባስተላለፈው መልእክት ቃል በቃል እንዲህ ብሏል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን፣ ሰው በጅምላ ሲታረድ፣ ቤት ሲቃጠል፣ ካህናትና ሽማግሌዎች ላይ እንዲህ ግፍ ሲፈጸም እንዴት ዝም ትላለህ ጌታ? እንዲህ ነው የምንቀጥለው? የምር እስከ መቼ ነው እንዲህ የምንቀጥለው? እኛ ቀቶናል ፈጣሪ ዝም አትበል ሲል የጻፈውን ጽሑፍ ለተከታዮቹ አጋርቷል። በተመሳሳይ መልኩ ድምፃዊ ቡዜማን በማህበራዊ ሚዲያ ገጹ ላይ የወቅቱን የዜና መረጃ አጋርቷል። ቡዜማን ባወጣው አጭር መግለጫ የንጹሃን ዜጎች ህይወት መጥፋት በአስቸኳይ ሊቆም እንደሚገባ በመጥቀስ እና የተጎዱ ወገኖችን የዜና መረጃ በማህበራዊ ገጹ ላይ በመለጠፍ ለተከታዮቹ ይፋ አድርጓል። በሌላ በኩል ተዋናይት ማርያማዊት አባተ ዛሬ በለቀቀችው አዲስ የሶሻል ሚዲያ ፖስት ማርያማዊት አባተ በኢንስታግራም ገጿ ላይ ባጋራችው መረጃ በአርሲ የተከሰተው የዜጎች ህይወት ማለፍ እጅግ አሳዛኝ መሆኑንና ጉዳዩ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆኑን ለተከታዮቿ ገልጻለች። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will Arsi suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims. በመቀጠል በኢትዮጵያ የፊልምና የቲያትር ኢንዱስትሪ ውስጥ ረጅም ዓመታትን ያስቆጠሩ አንጋፋ የጥበብ ሰዎች ያወጧቸውን መግለጫዎች እንመለከታለን። ታዋቂው ተዋናይና የጥበብ ባለሙያ የሆነው አርቲስት ሰለሞን ሙሄ በአርሲ አካባቢ እየተከሰቱ ያሉትን አሳዛኝ የዜጎች ህይወት መጥፋት ተከትሎ የተሰማውን ጥልቅ ሐዘን በቪዲዮ መልእክት ገልጿል። አርቲስቱ በሰላም የመኖር መብት መከበር እንዳለበት በመጠየቅ ለሰላም፣ ለትብብርና ለአብሮነት ጥሪውን አስተላልፈዋል። አርቲስቱ ኢትዮጵያ በጋራ የምንስማማበት ሀገር መሆኗን በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስበዋል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር።
በተመሳሳይ ዜና አንጋፋው አርቲስት መሰረት መብራቴ ዛሬ በማህበራዊ ሚዲያ ገጿ ላይ ይፋዊ መግለጫን አውጥታለች። አርቲስት መሰረት መብራቴ ያወጣችው መግለጫ ሙሉ በሙሉ በወቅታዊ የዜጎች ህይወት ማለፍ ዙሪያ ያተኮረ ሲሆን የሰው ልጅ ህይወት መጥፋትና የንጹሃን ዜጎች መጎዳት እጅግ ልብ የሚሰብር መሆኑን ጠቅሳ የወቅቱን መረጃ ለተከታዮቿ አጋርታለች። ወደ መንፈሳዊና የሃይማኖቱ ዘርፍ ስንሻገር ደግሞ በተመሳሳይ ሁኔታ የወጡ ይፋዊ መግለጫዎችን እናገኛለን። ታዋቂዋ መንፈሳዊ ድምጻዊት ሶፊያ ሽባባው በአርሲ የተከሰተውን የንጹሃን ዜጎች ሞት በተመለከተ በማህበራዊ ሚዲያ ገጿ ላይ መግለጫ ሰጥታለች። ሶፊያ ሽባባው ባስተላለፈችው የጽሁፍ መረጃ የሰው ልጅ ህይወት በአሳዛኝ ሁኔታ መቀጠፍ እንደማይገባውና የተከሰተው ክስተት እጅግ አሳዛኝ የዜና ክስተት መሆኑን ጠቅሳ የወቅቱን መረጃ ለተከታዮቿ አጋርታለች። ከዚህም በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አባ ማቴዎስ ቀዳማዊ ግንቦት 26 ቀን 2018 ዓ.ም ያወጡትን ይፋዊ አባታዊ የሐዘን መልእክት እንመለከታለን። ቅዱስ ፓትርያርኩ በመዝሙረ ዳዊት ምዕራፍ 78 ቁጥር 2 ላይ የሚገኘውን የአገልጋዮችንም በድኖች ለሰማይ ወፎች መብል አደረጉ የቅዱሳንህንም ስጋ ለምድረ አራዊት የሚለውን መንፈሳዊ ቃል በመጥቀስ መግለጫቸውን የጀመሩ ሲሆን በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቢና በሙኔሳ ወረዳዎች የመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። በመግለጫው ላይ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላት ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያን እጅጉ ማሳዘኑን ተገልጸዋል። ፓትርያርኩ የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባዕድነት ይድኑ ዘንድ በየመዋቅሩ ላሉ ኃላፊዎች አሳስበዋል። እንዲሁም መላው ኢትዮጵያውያን የተፈናቀሉ ወገኖች በወንድማማችነት መንፈስ እንዲደግፉ ጥሪ አቅርበዋል። የተከበራችሁ የዲና ፕላስ ዜና ተከታታዮች ዛሬ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆኑትን የታዋቂ ሰዎችና የሃይማኖት አባቶች የወቅታዊ መግለጫዎች ዜና በዚህ መልኩ አጠቃለን አቅርበንላችኋል። ሁልጊዜ ትኩስና አዳዲስ መረጃዎችን በፍጥነት ለማግኘት ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ቆዩ። እንዴት ናችሁ? Unfortunately today is not such a beautiful day ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲለ አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኩ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ ማሳለፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንን ስም እንዲፈጠር ያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? ዛጋ የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ ጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው ዛጋ መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄዳለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት ስራችንን ዘወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄን ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው
ይገባል ብዬ አስባለሁ። Have a good day.